ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ደህና ነኝ፣ ሁሉ ሰላም። ምን ይገው ሁሉ ሰላም ነው የኔ ውዶች። እንግዲህ ቪዲዮዬን ስታዩ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። ያው አዲስ ቪዲዮ ጀማሪ ነኝ፣ ዩቲዩብ ጀመሬ ነውና ሰብስክራይብ አድርጉኝ እና እላችኋለሁ። እዚህ ጋር ያው አትክልት እያጠጣው ነው ያውላችሁና አትክልቱንም እኔ ነኝ የተከልኩት። ያው ስተክል አሳያችሁ ነበር። ያው ሴትዮዬ ከኔ ጋር ስለነበረች ነው። እና ያው እንግዲህ የሆነ ነገር ልነግራችሁ ፈልጌ ማለት ነው። እና ልንገራችሁ ምን መሰላችሁ? ዛሬ ሴትዮዬ ሻንጣ ወደ ላይ ስቀይ ብላይ ማለት ነው። ከዛ ትልቅ ነው አወጣሁት ወደ ላይ፣ ከሌላ ቦታ ነበር የመጣው። ከዛ በኋላ እሱን ይዤላችሁ ወጣሁኝ። ከዛ ወደ ላይ ወጣሁ ተንገዳግጄ። ከዛ ወጣሁትና ወጣሁላችሁ መውጣት አይቀርምና ከዛ ያው ለመስቀል ታገልኩኝ። ከዛ እምቢ አለኝ። ከዛ በጣም ሲደክመኝ ወደቅኩኝ ማለት ነው፣ ከነ መሰላሉ ከነ ሻንጣው። ከዛ ምን ብትለኝ ጥሩ ነው እንዴ? መሰላሉን ሰበርሽው እኮ መሰላሉን ሰበርሽው። ለምንድን ነው መሰላሉን የምትሰብሪው? ቁም ሳጥኑንም መሰላሉን የምትሰብሪ ነው እንዴ? አዲስ እኮ ነው የገዛሁት አለችኝ ማለት ነው። ከዛ እንዴ እቺ ሴትዮ ለኔ አታስብም እንዴ? እኔ ብሰበር ምንም አይመስላትም ለመሰላሏና ለቁም ሳጥኗ የምታስበው ብዬ በጣም እንትን አለኝ ማለት ነው፣ ተሰማኝ ማለት ነው። ስለዚህ እህቶቼ በተቻለን አቅም ማዳም ቤት የምንሰራ ልጆች ራሳችንን እንጠብቅ። እነሱ ለእቃቸው ነው የሚጨነቁት፣ ለብርጭቋቸው፣ ለፍሪጃቸው፣ ለነዚህ እቃዎች ነው የሚጨነቁትና ራሳችንን እንጠብቅ ብዬ መልእክቴን አስተላልፋለሁ። በተረፈ ወዳቸዋለሁ። ሰላም ሁኑልኝ።